ለስለስ ብሎ ቀላ ያለ የሚጣፍጥ ቀይ ጥብስ አሰራር ነው ዛሬ ይዤላችሁ የመጣሁት። እንዴት ናችሁልኝ? ሂዳያስ ኪችን ነኝ። ወደ አሰራሩ እንሄዳለን። መጀመሪያ ስጋ እንከትፋለን። የተጠቀምኩት የበግ ስጋ ነው። እናንተ እንደፈለጋችሁ መጠቀም ትችላላችሁ። አከታተፉን የማሳያችሁ ብዙ ላጤ ቤተሰቦች አሉኝ የሚሰሩ የመጀመሪያ ጊዜ የሚሞክሩ ሲሆን አከታተፉንም ማየት ሊፈልጉ ስለሚችሉ ነው አከታተፉንም ዛሬ ያስገባሁት። በመጀመሪያ መጥበሻችንን እናግላለን፣ ዘይት እናደርጋለን። ዘይቱ ሲግልልን ስጋ እንጨምራለን። ስጋችንን ከጨመርን በኋላ እሳቱን በደንብ ጋል አድርገን ልክ እንደዚህ ውሃ መጥፋት ሲጀምር ቀስ አድርገን ወደ ሳህናችን እንገለብጣለን። ብዙ ጊዜ ጥብስ ስትሰሩ ግንትር የሚልባችሁ ሰዎች ይሄ በጣም ቆንጆ ቴክኒክ ነው። ውሃውን በኋላ እንጠቀመዋለን። ከዛ በኋላ ሽንኩርት እንከትፋለን በስላይሱ። ለጥብስ ሲሆን እንደዚህ ቆንጆ ነው። ከዛ ሽንኩርታችንን እንጨምራለን። አንድ ላይ ከስጋው ጋር ትንሽ ጠበስ እናደርገዋለን። ግማሽ የሾርባ ማንኪያ የሚሆን በርበሬ እናደርጋለን። በርበሬ ከጨመርን በኋላ እሳቱን ትንሽ ቀነስ አድርገን ጠበስ እናደርገዋለን። ምናልባት ከፈለጋችሁ ፓፕሪካ ወይም የፈረንጅ ቃሪያ ቤት ውስጥ ካለ እንዲሁ ለከለር እንዲያምርልን ነው የምንጨምረው እንጂ ግዴታ አይደለም። ከዛ አንድ ላይ እንጠብሰዋለን። የፈረንጅ ቃሪያ እንደ አበሻ ስላልሆነ ቶሎ ስለማይበስል ነው ቀድመን የምንጨምረው። ሮዝመሪ እንጨምራለን። የተጠቀምኩት ደረቅ ሮዝመሪ ስለሆነ ነው ቀደም የምጨምረው። እርጥብ ከሆነ መጨረሻ ላይ ነው የምናደርገው። ነጭ ሽንኩርት 1-2-3 ፍሬ እናደርግበታለን። አንድ ላይ እንጠብሰዋለን። ቀጠል ቲማቲማችንን እንከትፋለን። ቲማቲማችንን ቆሻሻውን ካወጣን በኋላ 2 ቦታ እንከትፋለን። ከዛ ከውስጥ ፍሬውን እናወጣለን። ትንሽ ለብ ብቻ ስለሆነ ቲማቲሙን እናደርገው ፍጥጥ እንዳይል ፍሬው ግን ከውስጥ ያወጣነው አይባክንም። ሳህን ላይ አድርገን ፍሪጅ አድርገን ወጥ ስንሰራ መጠቀም እንችላለን። ቲማቲሙን ከጨመርን በኋላ እሳቱን ጨምር አድርገን ለብ እናደርገዋለን። በመጨረሻ ቃሪያ እንከትፋለን። ቲማቲሙን ትንሽ ገልበጥ እያደረግን እንጠብሰዋለን። በጣም እስኪበስል መጠበቅ የለብንም። ከዛ ቃሪያ እንጨምራለን። የሚላችሁ ደረቅ ጥብስ ከሆነ እንደዚሁ ቅቤና ጨው ጨምራችሁ ማውጣት ትችላላችሁ። ግን ረጠብ ያለ ለስለስ ያለ ደግሞ ከፈለጋችሁ ቅድም ከስጋው ያወጣነውን መረቅ መልሰን እንጨምራለን። ከዛ ቅቤ እናደርጋለን፣ ጨው እናደርጋለን። አሁን አነስተኛ ሙቀት ላይ ነው የምናደርገው። መረቁ ተኖ እንዳይጠፋ 1-2 ደቂቃ ብቻ ከድነን እናንተከትከዋለን። 2 ደቂቃ በኋላ ጥብሳችን እንደዚህ ቆንጆ ሆኖ ደርሶልናል። በትኩስ አውጥተን ከእንጀራችን ጋር እናቀርባለን። ምናልባት እንጀራ ለማታገኙ ከሩዝ ጋር ራሱ ቆንጆ አማራጭ ነው። ለስለስ ያለ ጥብስ ስለሆነ ቆንጆ ማባያ ነው የሚሆነው። እንደዚህ አይነት የስጋ ነክ ቪዲዮዎችን ስሰራ በጣም ልብ የሚሰብሩ እንዲከፋኝ የሚያደርጉ ኮመንቶች አሉ። ነፍሰ ጡር ነው አይተው አማረኝ ግን መስራት አልችልም የሚሉ። አሁን ላይ በኢትዮጵያ ኑሮ ሁኔታ ራሱ ብዙ ሰው እንደዚህ ሰርቶ አፎርድ ማድረግ አይችልም። በጣም ይቅርታ ባጎርሳችሁ ደስ ይለኝ ነበር። ያው ሶሻል ሚዲያ ላይ የተለያየ ኑሮ ደረጃ ላይ ያለ ሰው ስላለ የተለያየ ምግብ መስራት ስላለብኝ ነው። አብዛኛው የምሰራቸው ምግቦች ካያቸው አብዛኛውን ሰው በቀላሉ ሰርቶ እንዲበላ የሚሆን ምግቦች ናቸው። ስለተከታተላችሁ እናመሰግናለሁ። ቻው